ይሄንን ይጠቅሳል። ይሄንን እንደ ምንጭ ነው የምንወስደው። የዶባዎች ስም የተጠቀሰው እንግዲህ ከ13ኛው ክፍለ ዘመን ጀምሮ ነው የሚለውን ነው የምንይዘው። መነሻችን እሱ ነው የሚሆነው። ከዛ በፊት ስለ ዶባዎች የተወሰነ ነገር በበኩሌ አላጋጠመኝም። አልቫሬዝ በ16ኛው ክፍለ ዘመን ማለት በ1812 በኢትዮጵያ አቆጣጠር ማለት ነው በ16ኛው ክፍለ ዘመን ነገር ግን በዓመተ ምህረት ሲቆጠር በ1512 አካባቢ ነው ወደ ኢትዮጵያ የመጣው። ሲመጣ የፖርቹጋል ኤምባሲ ተወካይ ሆኖ ነው የመጣው። 13 ራሱን ነው የመጣው ወደ ኢትዮጵያ። ስለ ዶባዎች ትንሽ ሊገልጽልን የሞከረው እሱ ነው። ዛሬ ዱባርባ የምንለው የሰራዬ ሰሜናዊ ክፍል ከሐማሴን አጠገብ ያለው ከዱባርባ ጀምሮ እስከ ሐይቅ የምንለው አሁን ዛሬ በወሎ ክፍለ ሀገር በአማራ ክልል በወሎ ዞን ደሴ አቅራቢያ ሐይቅ ድረስ ተዘርግተው እንደሚገኙ ተበትነው እንደሚገኙ ዶባዎች ይህንን አልቫሬዝ ጠቅሶልናል። በተለይ አልቫሬዝ በጉዞ ላይ ማዕከላቸው እንደማለት ያክል የሚቆጠር ዛሬ ራያ የምንለው አካባቢ እነሱ እንደሆኑ አልቫሬዝ በግልጽ ጽፎታል። ስለ ከተማዋ ስለ ቆርቆራ ከተማ ቆርቆራ የምትባል ከተማ አለች ሔዋን አካባቢ ገጠራማ አካባቢ ስለ ሔዋን ስለ ጥንት ቤተክርስቲያን ስለ እሷም ጭምር ስለ ዶባዎች ጭምር ስለ መሆኒ ዛሬ መሆኒ የምንላት እሱ ባቀረበው ዘገባ መሰረት በመጽሐፉ ማለት ነው በመጽሐፉ እንዳቀረበልን ማንደላይ የምትባል ከተማ እንደነበረች ይቺ ማንደላይ ደግሞ ትልቅ የገበያ ቦታ ማዕከል እንደነበረች እና ከህንድ ሳይቀር ከግብጽና ከህንድ ሳይቀር ነጋዴዎች እየመጡ የሚገበያዩባት ኢንላንድ ፖርት የምንለው ዛሬ የውስጥ ወደብ የምንለው የውስጥ ወደብ አይነት ስታተስና ቁመና የነበራት በጣም ከብቶች የተለያዩ የውጭ አልባሳት የውጭ ዕቃዎች የሚሸጡባት እንደ ወደብ የምትቆጠር ባህር ባጠገቧ ባይኖርም ወደ ውስጥ የገባች ብትሆንም እንደ ደረቅ ወደብ የምትቆጠር ትልቅ ከተማ ነበረች። እቺ ከተማ በሱ አቀራረብና አካሄድ ሲሰላ የዛሬዋ መሆኒ ናት ወይም ደግሞ ከመሆኒ አጠገብ የምትገኝ ናት። አጠገቧ ደግሞ ሌሎች ከተሞችም አሉ። ዛሬ ማጨው በመነለው ከተማ እሱ ትግርኛ ተናጋሪዎች ሲል ደግሞ እንደ ማስረጃ ያቀረበው መጽሐፉ ላይ ምህላ ይፈጽሙ ነበር። ድርቅ ስለነበር ረሃብ ስለነበር ምህላ ሲፈጽሙ እግዚኦ መሐረና ክርስቶስ ይላሉ። የተወሰኑት ሙስሊሞች ናቸው፣ የተወሰኑት ደግሞ ክርስቲያኖች ናቸው። ዶባ ሙሉ በሙሉ ሙስሊምም አይደለም፣ ሙሉ በሙሉ ክርስቲያንም አይደለም። ግን ክርስቲያኖች ግን አብዛኛዎቹ ዶባዎች ክርስቲያኖች ግን በደጋው ነው የሚገኙት፣ ወደ ማይጨው አካባቢ ነው የሚገኙት። ወደ አዲሽው አካባቢ ዛሬ አዲሽው የምንለው ከአላጄ ስር ያለው እንደዚህ አካባቢ እና በዋጀራት አካባቢ እንደሚገኙ ይህንን በስፋት ገልጾታል። ሌላው ምንጫችን ደግሞ ማን ነው? ባራዳስ ነው። ማኑኤል ባራዳስ የሚባል ፖርቹጋላዊ እሳቸው ደግሞ ቄስ ናቸው። እዚህ አካባቢ ዶባዎች ነበሩ ይላል። ከንደርታ ደቡብ ማለት ነው። ከንደርታ ደቡብ ያለው ግዛት በሙሉ ሰፊ ግዛት ዶባዎች ናቸው ነው የሚለው። በካርታውም ላይ አመላክቶታል። የባራዳስ ካርታ የ17ኛው ክፍለ ዘመን ካርታ ላይም ዶባዎች ግዛታቸው እንደሆነና እዛ እንደሚኖሩ በግልጽ አስፍሮታል። ካርታውን በግልጽ ይታያል። ሌላው ስለ ባራዳስ ማን ነው ስለ ዶባዎች መረጃ የምናገኘው ጣሊያናዊ ጉዲ የጻፈው ነው። ጣሊያናዊ ጉዲ እንዳለው በሌሎችም የታሪክ መጽሐፍ ላይ የተመዘገበው በዳግማዊ አጼ ኢያሱ የአጼ በካፋ ልጅ ናቸው። ዶባዎች በጣም ያምጹባቸውና ያስቸግሯቸው ስለነበር ወደ ምጽዋ የሚወስደው መንገድ ደግሞ መንገድ ላይ እየጠበቁ ይገሉ ስለነበር መንገዱን ደህንነት ያልተሞላው አደገኛ የሽፍቶች አካባቢ ስለነበር ይህንን ለማስተካከል ጭምር ዘምተውባቸዋል። ዶባዎችን በመወከል ደግሞ ዶባዎች ደግሞ አይዘመትባቸውም፣
እኔ ያለው ብለው ደግሞ የተነሱ ተቃዋሚ ራስ ሚካኤል ስሑል ናቸው። ደማዊ የሆነ ውጊያ ነው የተደረገው። ቢሆንም ዶባዎች በዛን ጊዜ በብዛት አልቀዋል። ጄምስ ብሩስ ስለ ዶባዎች ስለ ብዙ ነገር ተናግሯል። 5 ቮሊዩም ያለው መጽሐፍ ነው የጻፈው። ከዚህ ውስጥ ግን ስለ ዶባዎች የምትጠቅሰው ምንድነች? ዶባዎች ዛሬ ኤርትራ ሰምሃር የምንለው አካባቢ እዛም ጭምር ነበሩ ሲል ጽፏል። ዋጅራት ውስጥም ነበሩ። ስለዚህ ሰሜንና ደቡብ ጫፍ ሁለቱን እያጣቀሰው ነው የሚናገረው። ቲርሚንግሃም እንደገና በተጨማሪ ምንድነው የሚለው? ዛሬ ኮረም የምንለው በደቡብ ትግራይ የሚገኘው ኮረም የሰሜኑ ክፍል የዶባዎች መኖሪያ አካባቢ ነበር ነው የሚለው። የዶባዎች እንግዲህ ከኮረም ሰሜናዊ ክፍል ማለት ጸልጎ፣ ሰሰላ፣ ይሄ ማይ ማዕዶ የምንለው እስከ ወጀራትም ይዘልቃል። ዶባዎች ግን እስከ አምባላጌና እስከ ወጀራት ድረስ እንደነበሩ በተለያዩ የታሪክ መጽሐፍትም ስለተረጋገጠ የጄምስ ብሩስ አባባል እውነትነት አለው። የቲርሚንግሃም አባባል እውነትነት የያዘ ይመስላል። ሌላው የበዕደ ማርያም ዜና መዋዕል ነው ስለ ዶባዎች መኖር የሚጠቅስልን። የአፄ ዘርዓ ያዕቆብ ዜና መዋዕልም እንደዚሁ ይጠቅሳል። አፄ ዘርዓ ያዕቆብ የአፄ በዕደ ማርያም አባት ናቸው። በስፋት ግን ስለ ዶባዎች ተገልጾ የምናገኘው በአፄ በዕደ ማርያም ዘመነ መንግስት ነው። ለ10 ዓመት ነው የነገሱት አፄ በዕደ ማርያም። ነገር ግን አብዛኛውን ጊዜ ጦርነት ያካሂዱ የነበሩት ወደ ደቡብ ትግራይ በመምጣት የዶባ ግዛት የሆነውን ለማንበርከክ ወይም እንዲገዛ ለማድረግ በዛሬው ቋንቋ በዛሬው አነጋገር ሕግና ስርዓት ለማስከበር መጥተው በዘመኑ ዛሬ ሀያ የምንለው አካባቢ ወይም መስዋዕት ወይም ሰብሕስቃር የምንለው አካባቢ ሰፍረው ዶባዎችን ይቆጣጠሩ እንደነበረ ዜና መዋዕላቸው ላይ በግልጽ ሰፍሯል። ሌላው ስለ ዶባ የምናገኘው በገድለ ፊልጶስ ነው። ገድለ ፊልጶስ ዘደብረ አሰብ ቅዱስ ፊልጶስ ምን አሉ? ወደ ትግራይ በመጓዝበት ጊዜ መንገዱን ዘግተው የማያሳልፉ እምነት የለሽ ጨካኞች ህዝቦች ዶባዎች የሚባሉ አሉ ብለው የጠቀሱት በገድላቸው ላይ አለ። ይህም በገጽ 219 አካባቢ ይገኛል። ሌላው ስለ ዶባ ጽሑፍ የተገኘው አሁን በጣም በቅርብ ጊዜ የመጡት ደራሲያን ናቸው። እነሱም አቶ ክብሮም የሚባሉ፣ ሌላው አቶ አለሙና ዶክተር ሲሳይ መንግስቴ የጻፏቸው መጽሐፍት ናቸው። በአፄ በዕደ ማርያም ዜና መዋዕል ላይ ዶባዎች አፋሮች ናቸው የሚል ኮንሰፕትም አለ። እንደገናም ደግሞ አፋሮች አይደሉም የሚል መከራከሪያ ነጥብም አለ። ዶባዎችን ሊወጋ በተቃረበበት ጊዜ ዶባዎች ቤተሰቦቻቸውን ይዘው ከብቶቻቸውን ይዘው ግመሎቻቸውን ይዘው ወደ ውስጥ ወደ አፋር ነው የሸሹት። አመለጧቸው። የንጉሱን ጦር ሰራዊት ሳይገናኙ አምልጠዋቸዋል። ስለዚህ አፋር ቢሆኑ ነው ወደ አፋር አምልጠው የሄዱት የሚል መላምት አለ። ያንን ደግሞ እንዳንል የአፋሩ ሱልጣን ደግሞ ለንጉሱ ስጦታ ልኮ ከእንግዲህ ወደ ግዛቴ እንዳይመጡ ወደ ራሴ እቆጣጠራቸዋለሁና ወደ ሀገር ብትመለስ ይሻላል ብሎ ለንጉሱ መልእክት ልኮ ተገዥነቱን ለንጉሱ ስላረጋገጠ አይ አፋር ባይሆኑ ነው እንደዚህ ብሎ አሳልፎ የሰጣቸው የሚል